الله سبحانه وتعالى بزون يتباركበት ያ የተቋረጠው ነው ያ والضحى በጣም ተስፋ ቆርጦ ባሉበት ሁኔታ ላይ መልሰላችሁ ምክንያቱም ይሄ ነው ብሎ መልስ ቢሰጥ ጉዳይ አይደለም ጉዳዩ መለኮታዊ ከመጣላቸው መልስ ይሰጣሉ ካልመጣላቸው በቃ ያሉትን መቀበል ዝም ነው አላህ ግን መልሱን ሲያመጣ መልሱ ገና መልስ መምጣቱና ወህዩ ማስደሰት ሳይሆን እጥፍ ድርብ ደስታ ያዘቃል መለኮታዊ ራእዩ አገላለጹ ይለያል ወዱሃ ይሄ በጎ ማለት ምንድነው ዱሃ በረፋዱ ሰዓት ብላለሁኝ አላህ በመሐላ ጀነት ረፋድ ማለት ቀኑ ቦግ ብሎ ፍንትው ብሎ የሚታይበት ሰዓት ነው ወዱሃ የምስራች እንዳለ ያሳያል ገና ስትሰማ ሌላ ልብ ይከፍታል ወዱሃ ወለይሊ ኢዛ ሰጃ ደግሞ ከተለ ያ ሲባል ደግሞ ሌሊትም ቅጣት ማለት አይደለም ቀኑ እንደዛ ፍንትውና ቦግ ሲል የአላህ Subhanahu Wa Ta'ala ኒዕማ እንጂ ሌሊቱ ደግሞ ቅጣት አይደለም ወለይሊ ኢዛ ሰጃ ሌሊቱ ደግሞ ጸጥ ባለ ጸጥ ሲል ሰከን ሲል ውስጥን እረፍት የሚሰጥ ሁለቱ የተቃራኒ ነገራቶች ናቸው የሚመስሉ ሁለቱ ግን ቀልብን የሚያሰክኑና የሚያረጋጉ ናቸው አንደኛ የምስራችን የሚያበስር ሁለተኛ ደግሞ የተሰበረን ልብ ሰከን የሚያደርግ ወለይሊ ኢዛ ሰጃ አላህ ሱረቱል ቀሰስ ላይ ምን ይላል قل أرأيتم إن جعل الله عليكم النهار سرمدا إلى يوم القيامة من إله غير الله يأتيكم بليل تسكنون فيه أفلا تبصرون እናንተ ሰዎች እስቲ ንገሩኝ አላህ ቀኑን ዘውታሪ አድርጎት ቢሆን በቃ አይመሽ ጸጥ ብሎ ማን ነው ለእናንተ እረፍት የምታገኙትን ሌሊት የሚያመጣላችሁ ይላል አላህ ጸጋውን ሲቆጥ والضحى والليل إذا سجى ሁለት መሐላዎች አሉበት ብለናል አንደኛው መሐላ በቀን ሁለተኛው በሌሊት ሁለት መሐላዎች ናቸው ለምንድን ነው የማለው ሁሉ ጊዜ መሐላ ካለ ቁርአን ውስጥ መልስ አለው አራት መልሶች ሁለቱ መልሶች የሚያረጋግጡ ሁለቱ መልሶች ደግሞ የሚያወግዙ ናቸው والضحى والليل إذا سجى ما ودعك ربك ጌታ አላሰናበተም በፍጹም ጌታው ትቶታል አሰናብቶታል አልተወህም አላሰናበተህም وما قلى አልተቆጣብህም ما ودعك ربك وما قلى ይሄን ካላቸው በኋላ በዱንያ እዚህ ውስጥ ያለውን ነገር መረበሽን መንፈሳቸውን ካደሳቸው በኋላ ለነዛም ምላሽ የሚሆን ነገር ከመጣ በኋላ الله سبحانه وتعالى ቀጠለና ምን አለ ወለልአኺረቱ ኸይሩ ለከ ሚነል ኡላ ሁለቶቹ የመጀመሪያውን የመጣውን ሹብሃ የመጣውን መጥፎን ነገር የሚያስወግዱ ናቸው ሁለት ደግሞ አረጋጋጭ አያዎች መጡ ምን አለ ቀጠለና አላህ ወለልአኺራ ላንተ አኺራ ወይም ደግሞ ይላሉ ዑለሞች አኺራ ማለት ትላንት ከነበረው ማንነት ነገ ማለት ነው ይላሉ ይሄ ወለልአኺራ የሚለውን የሰጡት ተፍሲር ትላንትና ወህዩ ሲጀመር ከነበረው ዛሬ ተቋርጦ የነበረበት ሰዓትና ነገ ደግሞ የሚቀጥለው ወለልአኺራቱ ኸይሩ ለክ ላንተ የተሻለ ሚነል ኡላ ከመጀመሪያ የተሻለ ነገ ያለ ወይም ደግሞ ከዚች ዱንያ ከጠፊዋ ዱንያ አኺራ ላንተ የተሻለ ነው አብሽር ይሄ ተወከለ ጭንቀቱ ችግሩ ሁሉም እዚህ ስቀር የተሻለው ይሄዳል ነብዩ ሰለላሁ ዐለይሂ ወሰለም ሰሂህ ወራዲታቸው ሲናገሩ ማንኛውም ነብይ እዚህ ዱንያ ላይ ያለ አላህ ጀነት ውስጥ የሚኖረውን ቦታ አላህ ያሳየዋል አላህ ያንን ቦታውን ሳይሳየው ያ ነብይ ምርጫ ይሰጣል ዱንያ ይሻላል አኺራ ይሻላል ነብይ ይመርጣል ሁሉም ነብዩ ሰለላሁ ዐለይሂ ወሰለም ህመም ላይ ሆኖ የመጨረሻ እስትንፋስ ላይ ሆኖ ምን ይከሰታል ራሳቸው ህመም በስቶ ራሳቸውን ይስታሉ ነቁ ስነቁ አይናቸው ሲገልጡ በልረፊቅ الأعلى الرسول صلى الله عليه وسلم የመጨረሻ ንግግራቸው እቺ ነበር ጌታዬ ሆይ ከላይኞቹ ጓዶቼ ጋር መሆን ይሻለኛል
የላይኛው ይሻለኛል አለ። አይሻ ቀድማ የዛን የነቢያቶችን ትንቢት አይታቅ ስለነበር ነብዩ ሰለላሁ ዐለይሂ ወሰለም ያን ቦታቸውን አይቶ ነው ከዱንያው አኺራን መረጧል። ወለል አኺረቱ ኸይሩ ለከ ሚነል ኡላ። ያን ካዩ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ነግሰህ መቆየት መዘውተር ይሻልሃል ወደ አኺራ መሄድ ይሻልሃል ተብሎ ምርጫ ሰጣቸው። ዱንያ ላይ መቆየት አልፈልግም ወደ አኺራ መሄድን መርጣለሁ ያሉ ረሱል ሰለላሁ ዐለይሂ ወሰለም። ወለል አኺራ አኺራ ላንተ ኸይሩ ለክ የተሻለች ናት ሚነል ኡላ ከመጀመሪያ። ወላ ሰውፈ ዩዕጢክ በቅርቡ ደግሞ አላህ ይሰጥሃል። የምትፈልገውን ነገር አላህ ይሰጥህና ፈተርዳ ትወዳለህ፣ አላህ ያስደስትሃል በቅርቡ። ሁለቱ የሚያረጋግጡት አንደኛው አኺራ ከዱንያ የተሻለ መሆኑና አላህ ሱብሓነሁ ወተዓላ ጀነት ውስጥ ሐውድ ሰጥቶ እንደሚያስደስታቸው ረሱልን ሰለላሁ ዐለይሂ ወሰለም ቃል እየገባላቸው ለነብዩ ሰለላሁ ዐለይሂ ወሰለም ለማንም የማይሰጥ ለማንም ነብያቶች ያልተሰጠ ለነብዩ ኡመት ብቻ የተዘጋጀ መጠጥ አለ። ይህ ነው ምስራች። ይህንን መጠጥ የረሱል ሰለላሁ ዐለይሂ ወሰለም ወዳጆችና ተከታዮቻቸው በሙሉ ይጠጣሉ። በምን ይታወቃሉ ኡመታቸው ከተባለ ዛሬ ላይ ውዱ ባደረጉት ምልክት ፊታቸውና እግሮቻቸው የታጠቡት ቦታ ሰዎች እርቃናቸውን ሲቀሰቀሱ ያ የታጠቡበት ምልክት ጉራ ሙሐጀሊን ሆኖ ይቀሰቀሳል። በፊታቸው ላይ በእግራቸው ላይ በእጃቸው ላይ የውዱ ምልክት እያዩ ይቀሰቀሳል። ነብዩ ሰለላሁ ዐለይሂ ወሰለም በምልክት ስለሚያውቁ የተወሰኑ ኡመታቸውን መላእክቶች በሩቁ ሲያግዷቸው ያዩና ኡመቲ የኔ ኡመቶች ናቸው ተዋቸው፣ አታርቋቸው፣ ሐውድን እንድጠጡ ወደና አቅርቡልኝ፣ የኔን ኡመት አታርቁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲሉ አንተ ካንተ በኋላ በዲን ላይ ያመጡትን አዲስ ፈጠራ አዳዲስ የፈጠሯቸውን ቢድዓዎችን አታውቃቸውም። እኚህ ሰዎች ዲን ላይ ሸሪዓ ያልነበሩ ዲን ያልነበሩ ነገራቶችን አስገብቶ ቢድዓን አስገብቶ ዲንን ያበላሹ ናቸውና እነዚህ ከዚህ ሐውድ ለመጠጣት የታደሉ አይደለም ተብሎ ይታገዳል። ነብዩ ሰለላሁ ዐለይሂ ወሰለም ያ ዱንያ ላይ ኡመቲ ብሎ ሲያለቅሱ የነበሩ ሲራጥ ላይ ቆመው ኡመቲ የሚሉ ወላ ሰውፈ ዩዕጢከ ረቡከ ፈተርዳ የምስራች ሲነገራቸው ጭምር ነብዩ ሰለላሁ ዐለይሂ ወሰለም አልቅሷል። ያለቀሱት የደስታ እንባ ነው። ምናልባት እኛ ወዱሃን ስንሰማ የደስታ እንባ ነው የምናለቅሰው። ረሱል ሰለላሁ ዐለይሂ ወሰለም ግን ወዱሃን ሲሰሙ ወላ ሰውፈ ዩዕጢከ ረቡከ ፈተርዳ ላይ ሲደርሱ የደስታ እንባ አለቀሱ። ከነ ኡመት ውስጥ እኮ ጀሃነም የሚገባ ሰው እያለ ምን ያስደስተኛል ብለው ነበር ረሱል ሰለላሁ ዐለይሂ ወሰለም ያሉት። ወላ ሰውፈ ዩዕጢከ ረቡከ ፈተርዳ ይህ ነብይ ታዲያ ረሱል ሰለላሁ ዐለይሂ ወሰለም ኡመታቸውን መላእክቶች ሲመልሱባቸው ይህንን ሲባሉ እኚህ በአንተ ዲን በዱንያ ላይ ያሉ አንተ ካለፍክ በኋላ ዲን ላይ የጨመሯቸው ብዙ ፈጠራዎች አሉና ይሄንን አንተ አታውቅም፣ እኚህ ሐውድን እንድጠጡ አይፈቀድላቸውም ሲባሉ እሳቸውም እንደዛ እንዳለቀሱት የዛን ቀን ግን እንደዛ አያለቅሱም። እንደነዚህ ሰዎች ሱሕቀን እኚህን ከነ አርቁልኝ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ቢድዓ እንደ ቀላል እንደ ተራ ነገር እየታየ አያዝንላቸው። ወላ ሰውፈ ዩዕጢከ ረቡከ ፈተርዳ አለ። ሁለቱ ምላሾች አራቶቹም እዚህ ላይ አለ። አላህ ቀጠለና አለም የጅድከ የቲመን ፈአዋ ሶስት ኒዕማዎችን ይቆጥራል። አንተ ሙሐመድ ሆይ አላህ የቲም ሆነህ አላገኘህም? አለም የጅድከ የቲመን ፈአዋ አላስጠጋህም? የቲም መሆንህ ለውድቀት አልዳረገህ? አላህ አስጠጋ፣ መጠጊያን ሰጠ። ወወጀደከ ዷላን ፈሃዳ ምንም የማታቅ ቁርአን ከመምጣቱ በፊት ቁርአንንም ይሁን ሸሪዓንም ይሁን ምንንም የማታቅ ነበር። ፈሃዳ አላህ ያንን ዕውቀት አልሰጠህም? ኒዕማ ነው። ወወጀደከ አዒላን ፈአግና ደሃም ነበርክ ደግሞ ምንም ያልነበረ አላህ አላብቃቃህም? ከዛ ደግሞ ሶስት ኑዛዜዎችን ለሳቸው ለኛም ነገርና ሱራውን አጠናቀቀ። ፈአመል የቲመ ፈላ ተቅሀር የቲምን ግን እንዳትጨክን አለ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ሲተገብሩ እኛም እንድንተገብር ሲያዙን የሰው ልጆች የሆነን ስራ ለመስራት ሽልማት ይፈልጋሉ፣ ማበረታቻ ይፈልጋሉና ነብዩ ሰለላሁ ዐለይሂ ወሰለም እሳቸውም የቲምን ሳይጨክኑ አለፉ። እኛን ደግሞ እንዳንጨክንና በየቲም ጉዳይ
በጣም ማበረታቻ የሆነ ነገር አስቀመጡ። የቲምን የሚንከባከብ የቲሙ የራሱም ሊሆን ይችላል ማለት የራሷ ሴቱና አባት የሞተበትን ልጅ የራሷን ሊሆን ይችላል ልጇን ወይ ቤተሰብ ሆኖ ከቤተሰብ ውስጥ ያለ የራሱ የቲም ሊሆን ይችላል የሌላንም ሊሆን ይችላል የሚንከባከብ ጀነት ውስጥ ለነሱ እንደዚህ ነናሉና በጣታቸው አመላከት። መሐለኛው ጣትና ጠቋሚ ጣት ሁለቱ ጣቶች እኩል ናቸው ቅርብ ናቸውና ብልጫችን በዚህች ያክል ነው ርቀታችንን በዚህች ያክል ነው። የረሱል ሰለላሁ ዐለይሂ ወሰለም ጎረቤት መሆን የፈለገ በዱንያዊ ጉዳይ ቀልቡ ደርቆ የተጨነቀ ሰው የቲሞችን ራስ ይዳብስ። በተለይ ያንዳንዳችን በዚህ ሰዓት ላይ ኑሮ በከበደበት ሰዎች በተጨነቁበት ያለውን ካን ብዙ መፈራገጦች ውስጥ ባለበት ሊደርስለት የማይችል የቲም አሁን ላይ በተለይ መዳበስ እኛ ለልጆቻችን ምን እንጨነቀውን ያክል አባት አለኝ ብሎ እንዲያስብ የማድረግ ይተበቅብናል። ብዙ የቲም የለም እያንዳንዳችን አንድ ሁለት የቲም ብናስታውስ ጎረቤታችን ያለውን ዘመዳችን ሆነ የራሳችን ሆነ የቲሞችን ብናስታውሳቸው ችግሮቹ ሊፈተና አላህ ረህመቱን በእነሱ ሰበብ ላይ ያወርድልን ይችላል። وأما السائل فلا تنهر وأما بنعمة ربك فحدث ጠያቂንም እንደዛው አትገላም። የጠየቀህን ሰው መስጠቱን ካን ባችል ጥሩ ንግግር ከሰደቃ በላይ ነው እና ጥሩ ንግግርን ተናገር። አታመናጭቅ ወይም ደግሞ አትገላምተው። وأما بنعمة ربك فحدث አላህ ደግሞ የሰጠህን ጸጋ በዙሪያ የከበቡን ብዙ ጸጋዎችንም ደግሞ ተናገር። በግልጽ መናገር ካለብህም አላህ ጸጋ ሰጥቶኛል ብለህ አላህን ለማመስገን ተናገር። ወይም ደግሞ በተግባር በምስጋና ግለጸው። አላህን አታማርር። ብዙ ጸጋዎች ከበዋል። ያጣሃቸው አንድ ሁለት ሊሆን ትንሽ የችግር ትንሽ የመከራ ትንሽ የሙሲባ ትንሽ ነገር ሊኖር ይችላልና በሷ እየተራገምክ በሷ እየተበሳጨን ብዙ አላህ የዋለልንን ጸጋ አንርሳ ብሎ አላህ Subhanahu Wa Ta'ala ይህን ሱራ ያጠናቅቃል። ዒባደላህ ዐላ ሰሉ ወሰሊሙ ዐላ الصلاة والسلام عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على